በሞቴ ስሙኝ ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። 2 ቀን ማክፈል ባትችል 1 ቀን አክፈል። 1 ቀን ማክፈል ባትችል እስከምትጠግብ ከመብላት ተከልከል የሚሉት እኮ ለዚህ ነው። የዝሙት አባቷ የተለያዩ ምግቦችን ሲበሉ መኖር ተበላ ተጠጣ ተጨፈረ የሚሉት እኮ ለዚህ እኮ ነው። ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድነው የእጅ ሰዓትን ሳይሆን ምን ተጠባበቀው በዚህ ጽኑ ህይወት ውስጥ በመናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህ አይነት ጾም የለም።